ነበር ከሰንደርላንድ ጋር በአንፊልድ ሮድ ያደረገውን ጨዋታ እንመልከት። ይሄንን ጉዳይ እንደገና ቻታ ተለያይቷል። ከመሸነፍም የተረፈው ለጥቂት ነው። ምክንያቱም ፌዴሪኮ ኪያዛ ተቀይሮ ገብቶ ብዙ ጨዋታዎች ላይ ልዩነት ያመጣል። እኔ አንድ የሆነ ክሮኒክ ችግር አለ አሰልጣኙ እሱን የማያምኑበት ምክንያት ማለት ነው። እንደዚህ በተዳከመው ቡድን ውስጥ ሳላህ እንኳ ሲያርፍ የማይሰለፍ ከሆነ አሰልጣኙ ብዙ አይተማመኑበትም ማለት ነው። ለምን አላውቅም። ለምን ለ45 ደቂቃ ገደማ ምናምን እንደዚህ እንደማያምኑት አላውቅም። ትላንትና ግን ያንን ሜንታሊቲውን ያሳየ ነው። አምና ምንም ላልተጫወተ ተጫዋች በደጋፊዎች ያለ መወደድ ቀላል አይመስለኝም። ይወደዳል በሊቨርፑል ደጋፊዎች ፌዴሪኮ ኪያዛ። ምክንያቱም ሲገባ 2 ደቂቃም ስጩ 2 ደቂቃ 3 ደቂቃ የሚጫወት ያንን በደንብ ነው የሚጠቀምበት። በፍላጎት በአፕሊኬሽን በደንብ ነው የሚጫወተው እና ትላንትና ጎሉ ከመቆጠሩ በፊት እንግዲህ ዊልሰን ኢሲዶር ግብ ጠባቂው ነው ሳይመን ሮኤፍ ረጅም ኳስ የሰጠው። ዊልሰን ኢሲዶር ከአሊሰን ቤከር ፊት ለፊት ነበር። 90 ደቂቃ ሆኗል ኦልሞስት። ተጫዋቹ ግብ ጠባቂውን ማለፍን መረጠ። አለፊው አስቆጥራለሁ ብሎ መረጠ በጊዜ ከመምታት ይልቅ እና ኪያሳ ግን ይከተለው ነበር ማለት ቢቆም ማንም አይፈርድበትም። የማጥቃት ተጫዋች ነው። ከመሃል ሜዳው ወደዛ ነው የነበረው፣ ግን ተቃሳደደው እና መጨረሻ ላይ ኳሱ እንዳትቆጠር አሊሰንን አልፎታል። ኳሱም አሊሰንን አልፏል። ወደ ጎል እየሄደ የነበረ ኳስ ነው። አጸዳው ከጎሉ ላይ እና እኔ ምን ያለው መሰለሽ ፌዴሪኮ ኪያሳ የኤንሪኮ ኪያሳ ልጅ ነው እና ምንድነው ፕሪቪሌጅድ በሆነ ቤተሰብ ውስጥ ነው ያደገው። ያደገበትንም እንትን ነው ማየው። ግን በዛ አንድ ኳስ እና በሌላም ጊዜ 2 ደቂቃም ሲሰጠው በተጫወተ ቁጥር ማይበት ጉጉት ኢንቱዚያዝም ምናምን የሚገርም ነው። በጣም የሚተላለፍ አይነት ነው። አሰልጣኙ ሌላ የበለጠ ጠለቅ ያለ ቴክኒካዊ ምክንያት አላቸው ብዬ ባምን ይሻለኛል። እንዲሁ ስለማይወዱት አይመስለኝም የማያሰልፉት። ግን ያቺ ቅጽበት ብቻ የኪያሳን የሊቨርፑል ተጫዋችነት ታሪክ ትገልጸዋለች። ተቀይሮ ገብቶ ጥቂት ነው የሚጫወተው። በተጫወተ ቁጥር ግን ያለው ለቡድኑ የሚሰጥ አይነት ተጫዋች ነው እና እንደዚህ ሆኖ ይለቃል። ብዙ የሚጫወት አይመስለኝም። ጃንዋሪ ከመጣ በኋላ ላይቆይ ይችላል፣ ክረምትም ላይ ይለቃል ሲባል ነበር። እንደዚህ ተስፋ የማይቆርጥ በፕሪቪሌጅድ ቤተሰብ ውስጥ ያደገ ኢንተርናሽናል ትምህርት ቤት የተማረ የሚሊዮነር ኳስ ተጫዋች ልጅ በመሆኑ ምክንያት መልፋትን ያልተወ ሁሉም ነገር አለኝ ብሎ የ20 ምናምን ጎል አስቆጣሪ የነበረው ኤንሪኮ ትልቅ አጥቂ ነበር። እኔ ይህንን በጣም ስላደነቅኩት ነው እና የሆነ የህይወት ኢንተርፕሪቴሽንም ሰጠዋለሁ ለነገሩ ያደገበትን ትህትና የሚያሳይ በዚህ ተጫዋች ጥረት ምክንያት ነው ሊቨርፑል ሳይሸነፍ የቀረው ትላንትናም እንጂ በሶስተኛ ተከታታይ የአንፊልድ ጨዋታ ሊሸነፍ ይችል ነበር። ኖቲንገም ፎረስት 3-0 ተሸንፏል። በቻምፒየንስ ሊግ በፒኤስቪ አይንድሆቨን 4-1 ተሸንፏል። ትላንትናም በሰንደርላንድ ሊሸነፍ ጠርዝ አፋፍ ላይ ነው የነበረው። እንደ ፐርፎርማንስ አሰልጣኙ ሌላ ትልቅ ውሳኔ ወስነው ነው የጀመሩት። ሙሐመድ ሳላህን በድጋሚ ለሁለተኛ ተከታታይ ጨዋታ ተጠባባቂ ወንበር ላይ አስቀምጠውት ነው የጀመሩት። ተጠባባቂ ወንበር ላይ ሆኖ ፊቱን ሸፍኖ ስለነበር የሆነ ነገር ለማንበብ የምትፈልጊ ከሆነ ቅሬታ፣ በአሰልጣኝ ውሳኔ መከፋት ምናምን መኖሩን ለማንበብ ፊቱን የምታስሺ ከሆነ የምታገኙ ነገር የለም። ሸፍኖት ነበር ፊቱን እና በሁለተኛው አጋማሽ በእርግጥ ቀይረው አስገብተውታል። አሁን ይሄ እንደ ሁልጊዜ መፍትሄ ይቁጠሩት አላቅም፣ ግን ከዌስትሃም ጋር ሰርቶላቸው ነበር። ቡድኑ የበለጠ ሶሊድ ሆነ። ዶሚኒክ ዞቦዝላይ እና ጆ ጎሜዝ ናቸው በተመሳሳይ መስመር የተጫወቱት። ትላንትና በመጀመሪያ አጋማሽ በቀደም እንደነበረው ሁሉ ሊቨርፑል በዛ በኩል ሶሊድ ነበር። የኢብራሂማ ኮናቴንም የቤት ስራ አቅልለውለታል። የበለጠ ሲምፕሊፋይድ የሆነ የመከላከል ኃላፊነት ነበር። እንደ ሌላው ጊዜ ውስብስብ አይደለም። ሌላ ሜክሺፍት ፉልባክ ሲሆን መውጣት ያለብሽ ወደ ቻናል፣ የቤት ስራው የበለጠ ከበድ ያለ ነው። ሰንደርላንድም ሶሊድ ቡድን ነው። የሬጂስ ለብሪ ቡድን በጥንቃቄ